ነብዩ ሰለላሁ ዐለይሂ ወሰለም إن القلوب لتصدأ كما يصدأ الحديد ልቦች ይዝጋሉ ብረት እንደሚዝገው አሉ። وإن جلاءها ذكر الله መወልወያው ማጽጃው ደግሞ አላህን ማስታወስ ነው። አላህን በማስታወስ ልባችንን መወልወል እንችላለን። ስሙን በማውሳት ባንደበታችን ዚክር በማድረግ ዱዓ በማድረግ ቁርአን በመቅራት በቀልባችን ሀያልነቱን በማስታወስ እርሱ ፊት ስንቆም እንዴት እንሆን ይሆን የሚለውን በማሰብ መወልወል እንችላለን። የእኛን ማንነት ደግሞ ባለመዘንጋት አላህ Subhanahu Wa Ta'ala ትንሽ አቅም ሰጥቶን እዚህ ምድር ላይ ስንፍለከለክ ጊዜ በጣም ትዕቢት ውስጥ ገባን። ከኛ በላይ ላሳር ያለ የሰው ልጅ ንግግር ሁላችንንም ሰው ምንባል ሰዎችን ሁሉ የሚመለከተን ነገር ነው እየነገርኳችሁ ያለሁት። من أشد منا قوة ዘንድሮ የተከሰተው ክስተት እጅግ አስተማሪ ነው። ለሚማር ሰው እጅግ አስጠንቃቂ ነው። ሰዎች ውድድር ላይ ነው ያሉት። ዓለም በአጠቃላይ ከፍተኛውን የቁሳቁስ የሀብት የስልጣኔ ወይም የጦር መሳሪያ የበላይነት ለማግኘት ሁሉም በየፊናው እየተፍጨረጨረ ይገኛል። እዚህ መካከል ግን የዘነጉት ነገር አለ። የስነ ምግባር የበላይነት ከፈጣሪ ጋር ባለ መልካም ግንኙነት በልጦ መገኘት ፈጽሞ ከሰዎች ሐሳብ ውስጥ ዑመር ይሰልማል ብለሽ ሐሳብሻላል። والله حمار بني خطاب يا بني خطاب يا عمر ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት እንዴት ዑመር ይሰልማል ብለሽ ታስቢያለሽ? ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይመጣል ሌሊት። ሙሽሪኮቹ ቀን ነው የሚያሰቃያቸው፣ ዑመር ሌሊትም ይመጣባቸው ነበር። ዑመር ይሉታል እንደው ባንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣ ይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም። ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው። ብዙዎቹ ሱሐባዎች እስልምናቸው አይታወቁም፣ ኢማናቸውን ደብቀው ነው የሚኖሩት። ዑመር ተቆጥቶ እንደዛ ሆኖ ሲያዩ ደነገጠ። ሱሐባውና ወዴት ነው ያ ዑመር አላቸው። መሐመድን ልገድል አለ። ሱሐባው ደነገጠ። ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው። ይዘን እንዴት አርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጭ አለው። እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ቢንት ኸጣብ ሰልማለች። እሷ አንተ መሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ቢንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው። ምን አሉ ዑመር? የኔ እህት ፋጡማ እንግዲያውማ ከቤቴ ነው የምጀምረው አሉ ዑመር። ሱሐባው ትንፋሽ ነው የፈለገው ለነብዩ እስኪነግር ድንገት እንኳን መጥቶ እንዳያጠቃቸው። ነብዩ ከሚሞቱ ፋጡማ ብትሞት ይሻላል እሱ። ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለውን አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ቢንት ኸጣብና ባላ ሰዒድ ብን ዘይድ ኸባብ ብን ዓረት የሚባሉ ሱሐባ ቁርአን እያቀሯቸው ቤት ተቀምጠዋል። ዑመር ሲመጡ የቁርአን ድምጽ በር መቆርቆር የለም በዑመር በር ገንጥለው ነው የገቡት። በሩ እስኪከፈት ሲገቡ ኸባብ ብን ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ። ባልና ሚስት ከቤታቸው ይሄዳሉ። የሚመጣውን ለመቀበል ፊት ለፊት ቆሙ። ሰዒድ ብን ዘይድ ማለት ሚን አልአሽር المبشرين من الجنة ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ። በዑመር እጅ ገብቶ እንዴት ይደናል? ዑመር በአንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር። ሚስት አልቻለችም። ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው። ባሌን አትምታ፣ ባሌን አትንካ፣ አንተ ሙሽሪክ ነህ፣ አላህን ፍራ እያለች ስማቸው። ዑመር ደነገጡ። እሱን ተው ወደ እሷ ቆሙ። በእጇ ቁርአን ሙስሐፍ ይዛለች የምትቀራበት። ምንድነው ያሻላት? ቁርአን ስጭኝ አሏት። ነጃሳን አልሰጥህም አለቻቸው። እንዳንተ አይነት ነጃሳ አይነካውም ስጭኝ አሏት። አልሰጥህም ያዙና ዑመር ፈለጠ መሐለጥና አንድ ጥፊ ሲያሳርፉባት ወደቀች። በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ። በዚህ ዑመር ያን ሲያዩ ደነገጡ፣ ነቁ ከቁጣቸው።
እህታቸው እንደዛ በማድረጋቸው አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት አሁንም ሙስሐፉን ስጭኝ አሏት አልሰጥህም አለቻቸው አንተ ነጃሳ ይደንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት ሂድና ታጠብ አለቻቸው ይሄን ቁርአን ለማየት خباب بن عرت ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ ዑመር ተረጋጉ መርሐባ ሂደው ተጣጥበው መጡ ሰጠቻቸው طه ما انزلنا عليك القران لتشقى الا تذكرة لمن يخشى كبرنا له حلاوه يطفطال قالوا يربشال وسطن ያናግራል ዑመር አልቻሉ هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም ይሄ ፍጹም የሰው ንግግር አይደለም ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም ማን ነው ያለበትን የሚያሳየኝ አሉ ከባብ ብን አረት ከዚህ በኋላ ይመጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ እኔ ያሳያለሁ ዑመር አሉት مرحبا على خباب بن عرت ወደ ዳር አልዓርቀም እና አርቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰይድ ሰልመዋል ከዛ በፊት አሰዱላህ አው በጀግንነት ሐምዛና ዑመር አይወዳደሩም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ الشهداء የአላህ አንበሳ የተባለ እሱ ነው ሐምዛ ማንንም አይወዳደራቸው ዑመር መጣ አሉ ለነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ ይሄ ፋጅር ሰው መጣ ሰይፍ ይዞ ነው የመጣው ኸይር ይዞ አልመጣም በአላህ ይሁን ቦታ አንተ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ ነብዩ ሰለላሁ ዐለይሂ ወሰለም ተዋሉት አንተ አይደለህ ምን ነኝ አሉት ዑመር ለኔ ተውልኝ እኔ ራሱ በቋንቋው እናገረዋለሁ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ዑመር ገባ ሰይፍ በዚህ ይዟል እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል በሁለት እጃቸው እንደያዙት ዑመር ሰይፉን እዚህ ያለበትና ተካሻውን ይዘው فهزوا حز حتى سقط الى رجله በነብዩ እጅ ገባ ወዘውዙት እንዲያደርገው اما انا الان يا عمر ጊዜው አልደረሰም አይበቃም አሉት ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ትቀጥላለህ ዑመር ነብዩ ግርስ ወደቀ ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱላላህ ዑመር ሰለም